በካምፓላ እጅግ አሳዛኝ የስደተኞችን ታሪክ መስማት አዲስ አይደለም። ሀበሻውን ባለው አቅሙ ተረዳርቶ አደባባይ ሳይወጡ የሸፈናቸው ችግሮችም ብዙ ናቸው። ዛሬም እባክሽ ለአንዲት እናት እንድረስላት ለሚል ጥሪ ምላሽ ለመስጠት ቺቡሊ 4x4 አካባቢ ሄጄ ነበር። እናስ ዛሬ ደግሞ ምን ገጠመሽ አትሉም? በከባድ የልብ ስብራትና ሀዘን ውስጥ ያለች የሁለት እጅግ በጣም አሳዛኝ ህፃናት እናት ገነት አዲስ ትባላለች። ተወልዳ ካደገችበት መንደር ጦርነት ሸሽታም ከቤተሰቧ ተነጥላ ጁባ ተሰዳ ነበር። በጁባ ቆይታዋ ውሃ አጣጪ ይሆናል ካለችው ሰው ጋር መኖር ጀምረው ወንድ ልጅ ይወልዳሉ። ልጃቸው ሕክምና የሚያስፈልገው የልብ ህመም እንዳለበት ቢነገራቸውም የማሳከም አቅም በመጥፋቱ ሊያሳክሙት አልቻሉም። ይልቁንም ወደ ካምፓላ እንድትሄድና ቤተሰቦቹ ወደ ሌላ ሀገር እንደሚያሻግሯት አሳምኖ ይልካታል። ገነት የልጇን አባት ቃል አምና ወደ ካምፓላ ስትመጣ ሁለተኛ ልጃቸውን ነፍሰ ጡር ሆና ነበር። ታዲያ ካምፓላ ከገባች ጀምሮ ባልታወቀ ምክንያት ግንኙነታቸው መቋረጡ የስደት ኑሮን በብቸኝነት ከልብ ታማሚ ልጇ ጋር የተጋፈጠችው ገነት ባጋጠማት ከፍተኛ የደም ግፊት ህመም በአብዛኛው ጊዜዋን ሆስፒታል ከማሳለፏ ባለፈ 9 ወር ሳይሞላት ሁለተኛ ልጇን በሕክምና እርዳታ ተገላገለች። ህፃኗ በማሞቂያ ቤት ቆይታ ስትወጣ ፊቷ ላይ ካየችው ትንሽዬ ጭረት በቀር ጤነኛና ቆንጅዬ ነበረች። ጭረቱ ምንድን ነው ለሚለው ጥያቄዋ ታዲያ ሐኪሞቹ የመለሱላት ማሞቂያ ክፍል በአፍንጫዋ ስትመገብ ስለነበር የተፈጠረ ቀላል ጭረት ነው የሚል ነበር። እውነቱ ግን ያ አልነበረም። በልጅ ላይ ሲሆን በጣም ነው የሚከብደው። ራስ ይሻላል፣ ቢያንስ በራስህ ብዙ ነገር ትችይዋለሽ። ልጆች ሰዎች በቀጣቸው ብቻ የተንገራትቼ በበረሃ ያገኘኋቸው ልጆች ለኔ ማንነቶች ኩራቶች ናቸው። ያለ ሰው ብቻዬን ነው ትሪርኩ ግን መሙብኝና ግራ ጋቡኝ። እንዴት ላድርጋችሁ? እናትያስ የተሻለ ሕክምና እንዳገኝ ወልባዬ ቢያንስ እናቴ ትፋስ እንዳግዘኝ እርዳታው ጥንታለው። ምክንያቱም ከባድ ነው። ከአንድም ሁለት ልጅ በበረሃ በስደት ብቻዬን አራስነቴን ሳላውቀው ከሆስፒታል ሆስፒታል መንከራተት በጣም ከባድ ነው። በጣም እባካችሁ ልማጸናችሁ ልጆች የተሻለ ሕክምና እንዲያገኙ እባካችሁ። በሕክምና ስህተት የምትመለከቱት አይነት ችግር የገጠማት ህፃንና የልብ ታማሚ የሆነ ልጇን ካለባት የደም ግፊት ህመም ጋር እየታገለች በስደት ምድር ሰማይ የተደፋባትን ገነት አይዞሽ ብዬ የተለየዋት ከእግዚአብሔር ቀጥሎ እናንተን ደጋግ ኢትዮጵያውያንና ኤርትራውያን ሀበሾችን ተማምኜ ነው። 0768112064 የገነት ስልክ ቁጥር ነው። እየደወላችሁ አለንልሽ እንደምትሏት ተስፋ አድርጌያለሁ። ኖ የፕላስቲክ ነው ምግብ ተደርጎላት የነበረው የእሱ ነው ጭረት ያደርገው አሉ። ምንም አይሆንም ስል ምንም አይሆንም አሉ። እየቆየ በ15ኛው ቀን እየጎላ መጣ። የተለያየ ሆስፒታል ወስዳታል። ምንም አይሆንም፣ ምንም አይደለም፣ ይሄ በቃ እንትን የተባለ ነው፣ ይገጥማል፣ አንዳንድ ሰው ቆዳ ላይ ይገጥማል እያለ እያበጠ አይኗ ሸፈናት። ገና በ2 ወር ከምናምኑ አይኗ ሸፈናት አበጠና። ከዛ ሄድን ሆስፒታል፣ በየሁሉ ቦታ ሄድን፣ አደረስን። እዛ ስንሄድ ክሪዱም ሄድን፣ መድኃኒት ለሚወጋ ተባለ። መድኃኒቱ ተወጋች። 15 ቀን ሳይቆይ ፈነዳ። ከፈነዳ በኋላ ይሸታል። መግሉ በጣም ነው የሚለው። በህፃን ልጅ ትነካዋለች። እጇን እንደዚህ ይዘን ነው የምንተኛው። ማንም የለም። ይደክመኛል። ሌሊትም እንደዚህ እጇን ይዘን ነው፣ ቀንም እንደዛው። በጣም ከባድ እና ምን ሆና ነው ብለን ስንላቸው እንትን ወሰድኳት። ከአቅሜ በላይ ደግሞ ሲሆን እዛ ትልቅ ሆስፒታል ሄድን። ሙላጎ ምንድነው ችግሩ
እንደዚህ ሆነን መድኃኒቱንም ምኑንም ይዤው ስለነበረ ምን አለኝ ኦቨርዶዝ ወቅታ ነው እንደዚህ የፈነዳው አሉ። እሺ ብለን ወደዛው እኛን እንትን አንልም፣ ወደዛው ነው የምንመልስሽ አሉ። እዛም ሂጄ ደግሞ እንትን ስንል ያመላልሱና በቃ ስንት ቀን ሙሉ ያመላልሱና እንደዚህ መግል እየፈሰሰ ተስፋ የቆረጥኩበት መግል እየፈሰሰ እስኪ እንጥረጋት እኮ አይደለም። ምክንያቱም መጥቼ ራሴ በሙቀዋ እንትን ይላል። አትንኪው ብቻ ነው የሚለኝ። አትንኪኝ እንዴ ሰው እየፈሰሰ ለህፃን ልጅ ወደ አፏ እየገባ እንዴት እንደሱ ይሉኛል እያልኩ ነከራ ሰርጀሪ ተሰራና ከተሰራ ተመስገን ስንል ደግሞ አይጎልም አይቀንስም። እያበጠ ነው የሚመጣው። የሚቀንስ ነገር የለም። ባለፈው ምንድነው ብለን ስንሄድ ልናሳይ ስንሄድ ምናልባት ውሃ ቋጥሮ ከሆነ ውስጡ ተብሎ ስናስነሳት እንትን መልሶ ቁስሉ እያደጉ ነው። ደነገጥኩ። ምክንያቱም ጨርሻለሁ ብዬ ነበር። ደነገጥኩ። ያ ስቃይዋ መልሶ ሊመጣ ነው ብዬ ትላል። ከአንድ ሁለት ሶስት እየቆየ ነው። ይሄ ፊቷ እንዳለ አይታይም ነበር አለ ፎቶ አሁን ከተለጋችሁ ያ ሊመጣ ነው ብዬ በጣም ከበደኝ። ደነገጥኩ። እንግዲህ የባለቤት ሰዎች ነበሩ ሞላልሻለን ብለው ያመጡኝ። እንዴት ሆነችም ምንም ሆነችም ታመሜም ገባው ወልጅም እንትናል ምንም ነገር እንትናለ አልተሳካም። አሁን ድጋሜ ፕላስቲክ ሰርጀሪ ያስፈልጋታል። እንግዲህ በቻለው አቅም ደህና ሕክምና የሚገኝበትን ደህና ሕክምና እንዲያግዙኝ ነው የምለው። ይህችን በታላቅ ተስፋ የተሞላ ጨቅላ ሕፃን የተሻለ ሕክምና የምታገኝበትን ቦታ ለማመቻቸት መንገድ ማፈላለግ የሰውነት ግዴታችንስ አይመስላችሁም? ችግር ከገጠማት ጊዜ አንስቶ አሁን ድረስ አብራኝ ናት ያለቻት እሰይም ይህን ብላናለች። የምታሳልፈው የኑሮ ቻሌንጅ በጣም ከባድ ነው። ከኑሮ ቻሌንጁ በላይ ደግሞ የልጆቹ ጤነኛ አለመሆን። የመጀመሪያ ልጇ የልብ ታማሚ ነው፣ እሷ ደም ግፊት ታማሚ ናት። ይችኛዋ ህፃኗ ደግሞ እንደዚህ አይነት እክል ገጥሟታል። ሰው እንደ አንድ ስደተኛ የምንጠይቀው ነገር የህክምና ፕሮቴክሽን ያስፈልጋቸዋል እነዚህ ሰዎች። ሁለተኛ ያው የመኖር አቅማቸው ልጆቿን ማኖር የምትችልበት አቅም በቃ የላትም። ምንም አይነት ኢንካም የላትም። ያለችበት ቻሌንጅ እንደ ሰው በጣም ከባድ ነው። ለሁሉም አደራ ብዬ የምለው ነገር ስፔሻሊ ዩጋንዳ ላይ ያሳለፋችሁ ስደተኞች ታውቁታላችሁ። የዩጋንዳን ቻሌንጅ ስደተኛ ያለበትን ቻሌንጅ ታውቁታላችሁ። በቃ የሚራራ ልብ ያለው በሙሉ በሚችለው በህክምና ነው የሚያግዛት፣ ፕሮሰስ በማግኘት ነው የሚያግዛት። በቃ በተቻለ መጠን እነዚህ ሰዎች ፕሮቴክት እንድታደርጓቸው በእግዚአብሔር ስም ጠይቃለሁ።